እናገኛለን። ሼክ ሰዒድ ብን ዓሊ ብን ዋህብ አልቀሕጣኒ ስዑድያ ውስጥ መንጥቀት አልዓሲር ዓሲር የሚባለው ግዛት ውስጥ ነው የተወለዱት በ1440 በቅርብ ጊዜ ማለት ነው የሞቱት ማለት ነው። 1440 ከ7 ዓመት በፊት የሞቱት ሼኹ ረሒመሁላህ የተለያዩ ኃላፊነቶች ላይ ተሰማርተው አሳልፈዋል። ትዳር ያዙት ወደ ትዳር የገቡት በ30 ዓመታቸው ነው። 4 ሚስቶችን አግብተው ነበር። 46 ልጆችን ወልደዋል። 46 ልጆችን ከ46ቶቹ ውስጥ 29ኞቹ ሐፊዞች ናቸው። ቁርአን ላይ እሳቸውን በጣም ያተኩሩ ነበር። ልጆቻቸውን ሐፊዞች እንዲሆኑላቸው በጣም ትኩረት ያደርጉ ነበር። በዚህ የተነሳ 29ኞቹ ሐፊዞች ቁርአን ሐፊዞች ናቸው። እሳቸው በ40 ዓመታቸው ነው ቁርአን የሐፈዙት። በ40 ዓመታቸው። ይህም ማንሳት ያስፈልገው ለምንድን ነው? ብዙ ሰው የወጣትነት ዕድሜውን ካለፈ በኋላ የሚቻል የሚመስለው ይሳለፋል። እንደሚቻል ከዚህ እንደሚወስድ ከዛ ባሻገር ሼክ አብዱልሙሕሲን አልዓባድ ሐፊዘሁላህ ምን ይላል? አንድ ሰው 50 ዓመት ካለፈው በኋላ ቁርአን መሐፈዝ ይችላል ተብሎ ሲጠየቁ አሁን ለዚህ አንድ ምሳሌ ይላል ከ50 ዓመት በኋላ። ስለዚህ በየትኛውም ዕድሜ ክልል መሐፈዝ እንደሚቻል ከዚህ እንደቆመ መውሰድ እንችላለን። ሼኹ ከኢብኑ ባዝ ጋር በጣም ቅርብ ነበሩ። 20 ዓመት አካባቢ ከእሳቸው ጋር አሳልፈዋል። ከሼክ ፈውዛን ጋር እንደዚሁ በጣም ቅርብ ነበሩ። ለ38 ዓመት የመስጂድ ኢማም ሆነው አገልግለዋል። ለ38 ዓመት የመስጂድ ኢማም ሆነው አገልግለዋል። ለ37 ዓመት ከሐጅ አልቀሩ ሐጅ ተመላልሰዋል። ከዚህ ውስጥ 34 ዓመት ሐጅ ላይ ዳዕያ ሆነው እየተገለሉ ዳዕዋ እያደረጉ ያሳለፉበት ነው። ሼኹ ከዛ በኋላ ቁርአንን በየ3 ሌሊት ሐፍظ ጀርሰዋል። ይቀራሉ ሙሉ ቁርአንን ያኸትማሉ በየ3 ሌሊት በየ3 ከቁርአን ጋር ያላቸው ቅርበት ዛሬ ደግሞ እኛ ያለንን ርቀት እንዲህ አይነት ታሪኮችን መስማት ራስን ለመታዘብ የመልካቶችን የታላላቆችን ምሳሌ እንድንወስድ የሚጋብዘው ለመሰላለ ነው የማነሳው። ከዛ ባሻገር ጾም ላይ የሱና ጾሞች ላይ ሰኞና ሐሙስ የሸዋል 6 ቀናት እንደዚሁም ሙሐረምን ሻዕባንን ለጾም ያሳልፉም ነበር። እሺ ኪታቦቻቸው አጠቃላይ ወደ 140 አካባቢ ይደርሳሉ። ከነዚያ ውስጥ በሰፊው የሚታወቀው ይህ ኪታብ ነው፣ ሒስኑል ሙስሊም። ወደዚህኛው ስናልፍ አሽሀሩ ኪታብ አልሙአለፍ እጅግ የታወቀው ይሄ ነው። ወደ 44 ቋንቋዎች ተተርጉሟል ሒስኑል ሙስሊም። ይሄ ከሆኑ ዓመታት በፊት የነበረ መረጃ ነው። ከዛ በኋላ ብዙ ቀጥሎ ሊሆን ይችላል፣ ወይም እነሱ የደረሳቸው ነው። በየሀገሩ እነሱ ጋር መረጃ የማይደርስ የሚተረጎሙት ሁኔታ ይኖራል። ምክንያቱም ኪታቡ ምቹ ነው፣ ትኩረት የየዕለት ተግባር ላይ የሚያዝ ስለሆነ ብዙዎች ትኩረት ይሰጡታል። ከ200 ሚሊዮን ኮፒ በላይ ታትሞ ተሰራጭቷል። ይህ ከ7 ዓመት በፊት የነበረ መረጃ። ይሄ አጠር ባለ መልኩ ስለ ኪታቡ አዘጋጅና ስለ ኪታቡ ያለ ጥቆማ ነው። ወደ ኪታቡ እንለፍ። ቢስሚላህ አርራህማን አርራሂም እጅግ በጣም ርኅሩህ እና በጣም አዛኝ በሆነው በአላህ ስም እንጀምራለን። ሒስኑል ሙስሊም ስያሜው ማለት ነው የሙስሊም መጠበቂያ ጋሻ ማለት ነው። አልሙቀዲማ መግቢያ ኢነ አልሐምደሊላህ ምስጋና ለአላህ የተገባ ነው። ሊላህ ላ ኢስቲሕቃቅ ለሱ የተገባ ነው ማለት ነው።